ስለዚህ በእንደዚህ አይነት ምንም ባልተጨበጠ መረጃ ምናልባት ጓደኞቹም ሊሆኑ ይችላሉ፣ የአብርሽ ጓደኞች ዙሪያ ያሉ ሰዎች ሊሆኑ ይችላሉ። ምክንያቱም በቃ ብዙ ነገሮችን አይተዋል፣ ብዙ ነገሮችን አድርገዋል እና እኔም እንዴት ነው ከእነሱ ጋር ያለኝ ነገር ስለሚያውቁት ደስታን ያስደበደቡት እነሱ ሊሆኑ ይችላሉ። እኔ እነሱን እንዴት ነው አክሰብት ማድረግ ስላልቻልኩኝ ማለት ነው። በብዙ መንገድ እኔን እንትን ሊሉ መጥተዋል፣ ግን ደግሞ እኔ አልተቀበልኳቸውም። ስለዚህ ያ ነገር አናዷቸው ሊሆን ይችላል ደስታን ያስደበደቡት። እነሱ አስደብድበውት ደግሞ ተጠያቂው አብርሽ መሆን አለበት ብዬ አላስብም። ስለዚህ ይሄ ነገር መቆም አለበት እና ላናግረው ይሄ ነገር ትክክል እንዳልሆነና ድጋሚ እንደዚህ አይነት ነገር እንዳያደርግ ወይም ደግሞ አስበውም ከሆነ እንዲተወው ጭራሽ ደግሞ እንዳያስብ ላስጠነቅቀው ነው ዛሬ እዚህ ድረስ እየጠራሁት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አማን ናችሁ? እኔ ደህና ነኝ አለው አልሐምዱሊላህ። በመጀመሪያ ክርስቲያን ሙስሊም ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? አማን ናችሁ? እኔ ከሁላማን አልሐምዱሊላህ ከይር ነው ሁሉም ማለት ነው። ዛሬም በድጋሚ እናንተ ጋር ብቅ ብያለሁኝ። በማን ምክንያት? በነሩታ ምክንያት ማለት ነው። ሩታ የምትለውን ነገር እየሰማችሁ ነው ማለት ነው። ብዙ ልጆች መረዳት ያቃታችሁ፣ ስራም እየፈታችሁ የታመማችሁም ልክ እንደ ፍቅር ውስጣችሁ ብጥብጥ ያሉ ልጆች ያላችሁ ልጆች አላችሁ ማለት ነው። ስለዚህ እኔ ደግሞ ዛሬ መልስ ሊሰጣችሁ መጣሁኝ ማለት ነው። ቪዲዮውን ከመጀመሪያ በፊት ወዳችሁ ፈቅዳችሁ ቤተሰብ የምታደርጉኝ ላይክ፣ ሼር፣ ሰብስክራይብ የምታደርጉልኝ ወገኖች በጣም ነው የምወዳችሁ። በቃ ምስጋና የላቀ ነው። ምን እንደሚላችሁ ብቻ አላቅም ማለት ነው። ውድድ ነው ማደርጋችሁ። ወደ ርዕሴ ስገባ በነሩታ ብዙ የምትረበሹ እንደዚሁም ደግሞ ታመምን፣ ራስ ምታት ያዘን የምትሉ ተቃጠልን፣ ነደድን የምትሉ ልጆች አላችሁ ማለት ነው። ለነሱ ልጆች መልስ ሊሰጣችሁ ነው የመጣሁት ማለት ነው። ብዙ ልጆች ቪዲዮ ራሱ እየሰራችሁ የምታወሩ ልጆች አላችሁ ማለት ነው። ምክንያቱም እሷ አንደኛ የምትለውን ነገር ይሄው እየሰማችሁ ነው። ምን ቅዷ ምን እንደሆነ ማለት ምኑን አስባ እየሰራች እንደሆነ በደንብ አሁን ይገባችኋል ብዬ ተስፋ አድርጋለሁ ማለት ነው። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ሲሰራ ማለት ነው የሆነ ማገናዘብ የምትረሱት እንትን አለ ማለት ነው። እናንተ የሆነ ሳታገናዝቡ ያኛው ሰው እንትኑ ብቻ አናዷችሁ ራሳችሁን የምትሴቱ ልጆች አላችሁ ማለት ነው። ለምሳሌ ባለፈው የሆነች ጓደኛችን ዩቱብ ለራሱ እየሰራች ማለት ነው። ሩታ ለምንድን ነው እንደዚህ የምትሆንብን? ለምንድን ነው እውነቱን የማትነግረን? የምታደርገውን ነገር ለምን አትነግረንም? እኛ እኮ የተጎዳ ነው። እኛ ለእሷ ብለን ስንት ነገር አድርገን ስንት ነገር ሰርተን ምናምን የምትሉ ልጆች አላችሁ። ለምንድን ነው አንዳንድ ወንድ ይዛ መታ የምትቀልድብን? እውነቱን ለምን አትነግረንም? ምን ማለት ነው ይሄ? እኛ ለእነሱ ብለን ምናምን የምትሉ ልጆች አላችሁ ማለት ነው። እንደዚህ የምትሉ ልጆች አንደኛው እሷን ሶሻል ሚዲያ ስራውን እየሰራች ነው። አንድ ሰው የሆነ ነገር ሲመለከት እንደዚህ ራሳችሁ የሆነ ነገር አስተያየት ልትሰጡ እንጂ ራሳችሁ ልትጎዱ፣ ራሳችሁ ከልክ በላይ እንትን እንድትሉ አገሩ እንኳን ብንኖር ምንም ችግር የለውም። በተለይ አዲስ ተሰዳችሁ የመጣችሁ እነሱ የምትከታተሉ ልጆች ከልክ በላይ ንዴታችሁም እየጨመረ ነው፣ ኢማማችሁም እየጨመረ ነው ማለት ነው። ምንድን ነው ምን ሊላችሁ ነው የፈለግኩት? እዚህ ጋር አሁን እሷን መከታተል ከጀመራችሁ እስካሁን አንደኛ እሷ ቼክ የምታደርጋችሁ ነገር የለም። ማን ይናደድላት፣ ማን አይናደድላት፣ ማን ይጎዳላት፣ ማን አይጎዳላት፣ እሷ ምንም ነገር የምታውቀው ነገር የለም። ለምንድን ነው ለምን አትነግረንም? ለምን እንደዚህ እንዴ? እሷ የሄደችበት የወጣችበት የገባችበት ነገር ሁሉ ይሄ ነው ብላ ልትነግራችሁ ነው የፈለጋችሁት? እሷ የሆነ ሰው ይዛ በመጣች ቁጥር የምታብዱት የሆነ ነገር አይዳ ይዛ በመጣች ቁጥር እናንተ እንዴ ለእኛ አትነግረንም ወይ? የሰው ሀገር አይደለም ወይ ያለ ነው? የሰው ሀገር እያለን እኛ ለእሷ ያልሆነው ነገር ምን አለ? ለምንድን ነው አማትነግረን? ለምን ትቀልድብናለች ብላችሁ የምታወሩ ልጆች ብዙ ልጆች አላችሁ ማለት ነው። ምክንያቱም አንደኛ እሷ ሶሻል ሚዲያውን ነው የምትሰራ፣ ሁለተኛ ወንድ ባመጣች ቁጥር መታችሁ የምታብዱብን ጉዳይ ምንድን ነው? አንደኛ እንደዚህ የምታወሩ ልጆች ለእኔ ይመስለኛል ይቅርታ አድርጉልኝና ማለት ነው እሷ ሀ ብላ ዩቱብን ስትጀምር የወር ብራችሁን መቼ ነው የሚደርሰው መቼ ነው የሚሰጠኝ ብላችሁ አውጥታችሁ የሰጣችሁ ልጆች ናቸው። እንደዚህ እርር ድብን ብላችሁ የምትናገሩ ማለት ነው። የሆነ አይዲያ ይዛ በመጣች ቁጥር ለምንድን ነው የምትነግራችሁ? ለእኛ ለምን አትነግረንም? እንደዚህ ለምን ትቀልድብናለች? እኛ ለእነሱ ብለን ተጎትተን የምትሉ አንደኛ ለራሳችሁ የተጠቀማችሁ ነው፣ እሷም ስራውን እየሰራች ነው። ለምን አትነግረንም?
ለምንድን ነው እንደዚህ እንትን የምትለን የምትሉ ልጆችም አላችሁ ማለት ነው። ለምን እንደዚህ ትላላችሁ? እሷም ስራዋን ነው የምትሰራበት። የሆነ ነገር ይዛ በመጣችሁ ቁጥር እናንተ እንደዚህ ብለን አንደኛ የመዳን ቤት ነው የምትሰሩ፣ አገር አይደለም አላችሁት፣ የራሳችሁ ቤት አይደለም አላችሁት። በእውነት በጣም በቃ ውስጣችሁ በጣም የተጎዳ ልጆች አላችሁ፣ እርር ብላችሁ የምትናገሩ ማለት ነው። እሷ ነች አገር ውስጥ ቁጭ ብላ ስንት ነገር ገዝታችሁ ላኩልኝ፣ ብር ላኩልኝ፣ አጉርፉልኝ አለች። እሷ ነች እንዴ? እናንተ አይደላችሁ እንዴ? እንደዚህ ብላችሁ አንዴ አብርሽ ብላችሁ የምትለቀቁ፣ አንዴ ሩታ ብላችሁ የምትነጠፉ እናንተ ናችሁ። ሳትገርፉ የምትሰጡ እናንተ ናችሁ። ለራሳችሁ ዘመድ አዝማዳችሁ በራብ እየሞተ ወልዳችሁ ጤላችሁት የመጣችሁ ልጆች በቂ እንኳን የሚለብሰው የሚረግጠው የሚበላው ነገር ሳያገኝ ለእነሱ የምታራግቡ ሙከይፍ የምትሆኑ እናንተ ናችሁ፣ ማንም አይደለም። በነገራችን ላይ እኔ አንድ ነገር ልጠይቃችሁ። እኔ ወላሂ ነው የሚላችሁ። እስቲ አንድን ሰው እንደዚህ የሚሰራ ሰው እንደዚህ ፈምሶ የተቀመጠ ሰው ከምታራግቡ ርድብናልን እውነቱን ልምነት ነግረንም እኛ ለእሷ ብለን የምትሉት እስቲ የእናንተን ቻናል ገብተሽ ይልን ወይንም ደግሞ ተከታታዮቿን እስቲ አንድ ቀን ገብቶ እንዲያሉ ንገርልን ብላችሁ እስቲ ኮመንት ልክ እንደተከፈላችሁ የጻፋችሁ ነው። እስቲ እንደዛ ብላችሁ እሷን አናግሯት። ቻናላችሁን እንኳን አታቆሙ። እናንተን እንኳን ከነካታችሁ አታውቃችሁ። ገብቷችኋል? እዚህ ጋር መጀመሪያ ለራሳችሁ ኑሩ። ያላችሁበትን ቦታ አሙቁ። ያላችሁበትን ቦታ የሴትዋን ቤት ተንከባከባችሁ እንክብክብ አርግታችሁ ይዛችሁ ስራችሁን ጽድት አርግታችሁ ቻናላችሁን እየሰራችሁ ስራችሁን እየሰራችሁ በስነ ስርዓት እኔ ለእሷ አስተያየት አትስጡ አይደለም። አስተያየት ለምን ሰጣችሁ? በእሷ የተነሳ ለምን ሰራችሁ አይደለም። ይሄው እኔም ለእናንተ መልስ ልሰጥ መጥቻለሁ። ግን እናንተ እንደዚህ መልስ ልትሰጡ ይሄ አግባብ አይደለም ልትሉ መምጣት ትችላላችሁ። ግን እኛ ተጎድተን ምንድን ነው እንደዚህ ዝም ብላ ነው የምታደርገው ነገር የማትነግር እንዴ? ነገ እኔ ሌላ ወንድ ልጅ ይዤ ሊመጣ ነው ብላ ትንገራችሁ እንዴ? አይዲያ ይሄ ነው፣ ስለዚህ እናንተ ተዘጋጁ ብላ ትንገራችሁ እንዴ? እንደዛ ነው የፈለጋችሁት? እሷ እኮ ጭንቅላቷ ማለት ነው የራቀቀ ነው እንዴ። እኛና እሷ አንገናኝም ታውቃላችሁ። ከአብርሃም ተጣልታ ነው፣ አብርሃምን እንደዚህ ብላው ነው፣ አብርሃምን እንደዚህ ብላ ነው። አብርሃም ከሩታ አይጣላም፣ ሩታም ከአብርሃም አይጣላም። ስራቸውን ሊሰሩ እንቅፋት የሆናችሁ ያላችሁት እናንተ ናችሁ። ስራቸውን ጽድት አርግቶ እየሰሩ ነው። ምክንያቱም ከኔም ጭምር ማለት ነው ማሀይብ የሰው ሀገር ማሀይብ ደደቦች የመዳም ቅመሞች እዚህ ስለተቀመጡ ለራሳቸው ስለማያውቁ ለሰው ሲያራግቡ ስለሚውሉ ስለሚያድሩ ብቻ ነው እሷ ጽድት አርግታ ስራ የሰራቻለችው። ለልጅቷ አትዩላት፣ አትካታተሏት ወይ ደግሞ አትጻፉላት አይደለም። እናንተ መልካሙን ነገር ሁሉም አርጉላት። ነገር ግን የምትታመሙ ከመጠን በላይ ራሳችሁ ከመጠን በላይ በእውነት በእነሱ የተነሳ ስራ አበላሽታችሁ ስንት ድስት አሳርራችሁ ስንት ነገር ግሎባችሁ ከመዳን ቤት የምትባረሩት የምትታመሙት ቪዲዮ ላይ መጣችሁ ይህን ለምን አትነግረንም የምትውሉት ምንድነው? እናንተ ምን ገርፏችሁ ነው? ምን ደርሶባችሁ ነው? አገር ብትሆኑ ችግር የለም፣ አገራችን ነው። ምንም ነገር ስሜታዊ ብትሆኑ ብትናገሩ ምንም ችግር የለውም። እዚህ አሁን የሆነ ነገር እንኳን እኔ ራሴ ይሄን እያወራው እየፈራሁኝ ነው። በሰው አገር ቁጭ ብላችሁ ለነሱ እርድብን የምትሉ ልጆች እውነት ለመናገር ይቅርታ አድርጉልኝ። ከዚህ በፊት ቅድም እንዳልኩትን በድጋሚ ብር እየላካችሁ ብር እየተበላችሁ ወይንም ደግሞ ነገር ታረግናለች ብላችሁ አስባችሁ ነው መሰለኝ ይሆን ነገር እንትን ሰፖርት ያደረጋችኋት ልጆች ነው እንደዚህ እርር ብላችሁ የምትናገሩ ይመስለኛል ማለት ነው። ማንም የገረፋችሁ ማንም ሲጡ ያላችሁ ሰው የለም። ማንም እናንተን ያስገደዳችሁ ሰው የለም። በቃ በስነ ስርዓት ቁጭ ብላችሁ ለሷ አስተያየት መስጠት ካለባችሁ ሲጡ እንጂ አግባብ ባሌለው መንገድ ራሳችሁ አሳምማችሁ እርድብን ብላችሁ እሷ ለምን አትነግረንም ብላችሁ የምትናገሩ ልጆች ጤነኛ ናችሁ? መዳን ቤት ቁጭ ብላችሁ ልክ ናችሁ? ግን እናንተ እኔ እንዴት አርጌ እንደምነግራችሁ ወላሂ አላውቅም። ምክንያቱም የከፈላችሁም ካላችሁ እንደዚሁ ደግሞ ስንት ነገር ያረጋችሁም ካላችሁ ሰብር ይስጣችሁ ነው የሚላችሁ። ሌላ ነገር ምንም እንትን የሚላችሁ ነገር የለም። ማን ነው እሷ ማናችንም ገብተን ጻፈን ምን አደረግን ገዳፊ ሆነን ምን አለን
ምንም ቼክ የምታደርገን ነገር የለም፣ የምታደርጋችሁ ነገር የለም። እንደዚህ እርድ ብላችሁ የምትናገሩ ሰዎች ማለት ነው። እውነቱን ለመናገር እኔ አያቸዋለሁኝ የሆነ የሚያስጠላ እንትን ሲኖራቸው በእርግጥ እኔ አስተያየት እሰጣለሁኝ እንጂ ለምንድን ነው እንደዚህ ለምንድን ነው እከሌ እንደዚህ ያላደረገው? ለምንድን ነው እንደዚህ ያላደረገው? ልክ እንደናንተ ራሴን ስቼ እንትን አለለም ማለት ነው። ምክንያቱም የሰው ሀገር ስላላችሁ ራሳችሁን ተቆጣጠሩ፣ ራሳችሁን ሰብስቡ። ለእሷ ያለውን ነው እሷ ነች ሆኑልን አለ ያለች እሷ ነች። እንደዚህ ካላረጋችሁልኝ ይህን ነገር ካልተደረገልኝ ያለች እሷ ነች። እሷ አይደለችም። እሷ ቼክ አታደርጋቸውም። እሷ ይሄን ነገር አድርጉልኝ ይሄን አድርጉልኝ ብላም አታቅም። ምክንያቱም የሆነ አንዳንድ ልጆች ማለት ነው የሰው ሀገር መታችሁ ስትቀመጡ የአባታችሁ ቤት ያላችሁ ተመለሳችሁ ሀገር ማትሄዱ ችግር መልሶ ማይዛችሁ የሚመስላችሁ ልጆች ሩታ አገር ቁጭ ስላለች እናንተ ደግሞ እዚህ አገር ቁጭ ስላላችሁ እናንተ በተሻለ መልኩ ያላችሁ የሚመስላችሁ ልጆች አላችሁ። እውነት ደንቆሮ ናችሁ ልበል ግን ከኛ እኮ እዚህ አሲያው የሰው አገር ሳውዲም ኩዌትም እዚህም ዱባይም የተቀመጡ የመዳም ቅመሞች ከመዳም ቅመሞች በላይ ንጥጥ ብላ የምትኖረው ሩታ መሆኑን አታውቁም? ከሁላችሁም በልጣ የመኪና ባለቤት የቤት ባለቤት የፈለገችው ነገር መብት ባለቤት ሆና እየኖረች እንዳለች አታውቁም? ምክንያቱም በእናንተ ድንቁርና እናንተ በየሴትዋን እንትን ሱካርና ጨው እየደባለቃችሁ የእሷ ፊልም አለፈኝ ብላችሁ እየተሰባበራችሁ ራሳችሁን መጠበቅ ያቃታችሁ እንደዚህ ጭርጭስ ብላችሁ የምትኖሩ የመዳም ቅመሞች ይቅርታ አድርጉልኝና በእናንተ ነው እሷ ግልጥጥ ብላ የምትኖረው። እሱም ቀርቶ ደግሞ ለምንድን ነው ለእሷ ተጎድተን እሷ የማትነግረን? ቼክ አታደርጋችሁ። የራሳችሁ ቻናል የት እንዳለ አታቅም። እሷ እዚህ ጋር መስጠት ያለባችሁ መልስ አሁንም እላችኋለሁ፣ መልስ ስጡ እንጂ ተጎድተን እሷ የማትነግረን የምትሉት ነገር ምንድን ነው ውዶቼ? በቃ እኔ የምለው ነገር በጣም ግራ ስለገባኝ በጣም ስለተናደድኩኝ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን እያያችሁ ላይክ እያረጋችሁ እዩት ማለት ነው። ከ100% 5% ይጠቅማችኋል፣ ብትሰሙት ይጠቅማችኋል። ወላሂ አንዳንድ ደንቆሮ ልጆች በጣም የምታስጠሉ ልጆች አላችሁ ማለት ነው። ምክንያቱም ዘመድ አዝማዳችሁ ቢጠየቅ፣ ወገናችሁ ቢጠየቅ፣ አካባቢያችሁ ቢጠየቅ የሆነ አንድ ቀን ለምስኪን የማትሉ ወይ ደግሞ ለቸገረው የማትሉ ሰዎች ቀጥታ ብር በባንክ ለሷ የምትልኩ ልጆች አላችሁ። ደንቆሮዎች ማለት ነው። ድስት አጥባችሁ ስንት ነገር ሳህን አጥባችሁ እዛ ብር የምትልኩ ሰዎች አላችሁ። ስለዚህ እሷን ለምንድን ነው የምትወቅሷት? ጤነኛ አይደላችሁም እንዴ? እንደዚህ ብላችሁ መታችሁ እንደዚህ የማትለን እኛ ተቃጠሉ እኮ በሷ። ለኖሯችሁ ተቃጠሉ። ተሰዳችሁ ለምትቀመጡት ለምታጥቡት እንትን ተቃጠሉ ስለሚከፈላችሁ። እሱ እንደውም በወር ስለሚከፈላችሁ ማለት ነው። እንደዛ አድርጉ ውዶቼ። እኔ በጣም ወዳችኋለሁኝ፣ በጣም አከብራችኋለሁኝ። ስለተናደድኩኝ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ባይ